የኢኮኖሚክስ ሌላኛውን ክፍል አብረን ከአጥኑ ጋር እናጥና። ኢትዮጵያን ጨምሮ እያንዳንዱ ሀገር አንድ ትልቅ ፈተና ይገጥመዋል። ውስን ሀብቶቹን በጥበብ እንዴት መጠቀም እንዳለበት። የምንጠቀምባቸውን ነገሮች በሙሉ ለማምረት በመሬት፣ በሰራተኞች፣ በማሽኖች እና በሀሳቦች ላይ እንመካለን። ነገር ግን እነዚህ ሀብቶች ገደብ የለሽ አይደሉም። በዚህ ምዕራፍ ውስጥ የኢኮኖሚ ሀብቶች ምን እንደሆኑ፣ እንዴት ጥቅም ላይ እንደሚውሉ፣ ገበያዎች ሰዎችን እንዴት እንደሚያገናኙና መሬት ለኢትዮጵያ የወደፊት ዕጣ ፈንታ ምን ያህል አስፈላጊ እንደሆነ እንማማራለን። ክፍል 1 የሀብት አይነቶችና የምርት ግብዓት ክፍያዎች። ሀብት ወይም ሪሶርስ ማለት እቃዎችና አገልግሎቶችን ለመስራት የምንጠቀምበት ማንኛውም ነገር ነው። ልክ እንደ ምግብ አዘገጃጀት ግብዓቶች ማለት ነው። ሁለት ዋና ዋና የሀብት አይነቶች አሉ፣ ነፃ ሀብቶችና የኢኮኖሚ ሀብቶች። ነፃ ሀብቶች ወይም ፍሪ ሪሶርስ ገደብ የለሽ የተፈጥሮ ስጦታዎች ናቸው። እንደ የፀሐይ ብርሃን፣ አየር፣ የፀሐይ ኃይል በጣም በብዛት ስለምናገኛቸው ዋጋ የላቸውም። የኢኮኖሚ ሀብቶች ደግሞ ኢኮኖሚክ ሪሶርስ የምንላቸው በበኩላቸው እጥረት ወይም ስኬርስ አለባቸው። ውስን ስለሆኑ ዋጋ አላቸው። ምሳሌዎቹም ለም መሬት፣ ክህሎት ያላቸው ሰራተኞች፣ ማሽኖችና ንጹህ ውሃን ያካትታል። የኢኮኖሚ ባለሙያዎች ሁሉንም የኢኮኖሚ ሀብቶች የምርት ግብዓቶች ወይም ፋክተርስ ኦፍ ፕሮዳክሽን በሚባሉ 4 ዋና ዋና ምድቦች ይከፍሏቸዋል። የመጀመሪያው የሰው ኃይል ወይም ላበር የሰው አካላዊንና አእምሯዊ ጥረትን ነው። ከገበሬዎች እስከ ሐኪሞች ለሰው ኃይል የሚከፈልን ዋጋ ደሞዝ ወይም ዌጅ ብለው ይጠሩታል። መሬት ወይም ላንድ ሁሉንም የተፈጥሮ ሀብቶች ያጠቃልላል። አፈር፣ ደኖች እና ማዕድናት። ለመሬት የሚከፈለውን ዋጋ ኪራይ ወይም ሬንት ይሉታል። ሶስተኛው ደግሞ ካፒታል፣ የበለጠ ለማምረት የሚረዱንን ሰው ሰራሽ መሳሪያዎችንና ማሽኖችን ማለት ነው። እንደ የጭነት መኪና፣ መንገዶች፣ ፋብሪካዎች። ለካፒታል የሚከፈለውን ዋጋ ወለድ ወይም ኢንተረስት ይባላል። አራተኛውና የመጨረሻው ደግሞ ስራ ፈጠራ። እነዚህ ሀብቶችን የማደራጀት፣ ንግድን የማስተዳደር እና አደጋዎችን ወይም ሪስክን የመውሰድ ተሰጥኦ ነው። ለስራ ፈጠራ የሚገኘው ሽልማት ትርፍ ወይም ፕሮፊት ይባላል። እነዚህ 4 ሀብቶች በጋራ የእያንዳንዱን ኢኮኖሚ አንቀሳቃሽ ሞተሮች ይፈጥራሉ። ሊታደሱ የሚችሉና ሊታደሱ የማይችሉ ሀብቶች። አንዳንድ የተፈጥሮ ሀብቶች ሊተኩ ይችላሉ፣ ሌሎች ግን አይችሉም። ሊታደሱ የሚችሉ ሀብቶች ሪኒዌብል ሪሶርስስ በጊዜ ሂደት በተፈጥሮ ሊመለሱ ወይም ሊተኩ ይችላሉ። የፀሐይ ብርሃንና ንፋስ በየቀኑ ይመጣሉ። ዛፎችና አፈር ሊመለሱ ይችላሉ፣ ነገር ግን በጥንቃቄ ከተጠቀምንባቸው ብቻ ነው። ከመጠን በላይ ከተጠቀምንባቸው ወይም ከበከልናቸው ሊታደሱ የሚችሉ ሀብቶች እንኳን ሊጠፉ ይችላሉ። ሊታደሱ የማይችሉ ሀብቶች ወይም ነን ሪኒዌብል ሪሶርስስ የተወሰነ ቋሚ መጠን አላቸው። አንዴ ካለቁ ለረጅም ጊዜ እንደገና ይገኙ። ለምሳሌ ነዳጅ፣ የድንጋይ ከሰል እና አልሙኒየም ይመስላሉ። ሊታደሱ የማይችሉ ናቸው እነዚህ። አንዳንዶቹ መልሰን መጠቀም ወይም ሪሳይክል ማድረግ እንችላለን፣ ነገር ግን አጠቃላይ መጠናቸው አሁንም ውስን ነው። ፕላኔታችንን ለመጠበቅ ሀብቶችን መቆጠብ ወይም ኮንሰርቭ ማድረግ አለብን፣ በጥበብ መጠቀም ማለት ነው። ይህንን 3ቱን አር በመከተል ማድረግ እንችላለን። መቀነስ ወይም ሬዲዩስ፣ እንደገና መጠቀም ወይም ሪዩዝ፣ መልሶ መጠቀም ወይም ማምረት ሪሳይክል፣ መብራቶችን ማጥፋት፣ የፕላስቲክ ጠርሙሶችን ደግሞ መጠቀም እና በሚቻልበት ጊዜ ሁሉ ቁሳቁሶችን መልሶ ጥቅም ላይ ማዋል። የነገ ዕጣ ፈንታችን ዛሬ ባለን ነገር ላይ በምናደርገው እንክብካቤ ላይ የተመሰረተ ነው። ክፍል 3 የገበያ አይነቶች። ገበያ ማለት ገዢዎችና ሻጮች እቃቸውን ወይም አገልግሎታቸውን ለመለዋወጥ የሚገናኙበት ማንኛውም ቦታ ማለት ነው። ሁልጊዜ አካላዊ ቦታ መሆን የለበትም። የመስመር ላይ ወይም ኦንላይን የምንለው ሱቆችና ገበያዎች ናቸው። ማወቅ ያለባችሁ 3 ዋና ዋና የገበያ አይነቶች አሉ። አንደኛው የእቃና አገልግሎት ገበያ ወይም ጉድስ እና ሰርቪስ ማርኬት የምንለው ማለት ነው። ይህ በየቀኑ የሚጎበኙትም ገበያ ማለት ነው። ቤተሰቦች ወይም ሃውስሆልድ ከድርጅቶች ወይም ከቢዝነሶች እቃዎችና አገልግሎቶችን ይገዛሉ፣ እንደ ምግብ፣ ልብስ ወይም የስልክ ካርዶች። ሁለተኛው ደግሞ የሰራተኛ ገበያ ወይም ላበር ማርኬት የምንለው ነው። እዚህ ጋር ሰዎች ጉልበታቸውን፣ የስራ ችሎታቸውን ይሸጣሉ። ድርጅቶች ደግሞ ስራ በመስጠት ያግዟቸዋል። ለምሳሌ አንድ መምህር፣ ግንበኛ ወይም ሹፌር ስራውን ያቀርባል፣ ኩባንያውም ደሞዝ ይከፍለዋል ማለት ነው። ሶስተኛው ደግሞ የፋይናንስ ገበያ የምንለው ወይም ፋይናንሻል ማርኬት። ይህ ገንዘቡ ራሱ የሚሸጥበትና የሚለወጥበት ገበያ ነው። በአክሲዮኖች ወይም በሼሮች፣ በቦንዶች ወይም በብድሮች ድርጅቶች ካፒታል እንዲያገኙ በማድረግ እንዲያድጉ ይረዳል ማለት ነው።
አዲሱ የኢትዮጵያ ዋስትናዎች ገበያ ወይም ኢትዮጵያን ሴኩሪቲስ ኤክስቼንጅ በሀገራችን ውስጥ የዘመናዊ ፋይናንስ ገበያ ምርጥ ምሳሌ ነው። ክፍል 4 የኢኮኖሚ እንቅስቃሴዎች ዙሪያዊ ፍሰት። በእያንዳንዱ ኢኮኖሚ ውስጥ ገንዘብ፣ እቃዎችና ሀብቶች በተከታታይ ዑደት ውስጥ ይንቀሳቀሳሉ። ይህ እንቅስቃሴ የኢኮኖሚ እንቅስቃሴዎች ዙሪያዊ ፍሰት ወይም ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲስ ይባላል። ሁለት ዋና ዋና የፍሰት አይነቶች አሉ። የእውን ፍሰት ወይም ሪል ፍሎውስ የእውነተኛ ነገሮች እንቅስቃሴ ነው። የሰው ኃይልና መሬት ከቤተሰቦች ወይም ከሀውስሆልድ ወደ ድርጅት ወይም ቢዝነስ ወይም ፊርም ይፈሳሉ። እቃዎችና አገልግሎቶች ከድርጅቶች ወደ ቤተሰቦች ይመለሳሉ። የገንዘብ ፍሰት ወይም መኒ ፍሎ የምንለው ደግሞ ሁለተኛው በተቃራኒው አቅጣጫ ይንቀሳቀሳል። ደሞዝ፣ ኪራይና ትርፍ ከድርጅቶች ወደ ቤተሰቦች ይፈሳሉ። ለእቃዎችና ለአገልግሎቶች የሚወጣው ወጪ ክፍያ ከቤተሰቦች ወደ ድርጅቶች ይመለሳል ማለት ነው። በቀላል የሁለት ዘርፍ ሞዴል ወይም ቱ ሴክተር ሞዴል ውስጥ ቤተሰቦችና ድርጅቶች ብቻ አሉ። ቤተሰቦች ሀብቶችን ያቀርባሉ፣ ገቢም ያገኛሉ። ድርጅቶች ደግሞ እነዚያን ሀብቶች ተጠቅመው ምርቶችን ያመርታሉ፣ ገቢም ያገኛሉ። በባለ 3 ዘርፍ ሞዴል ወይም 3 ሴክተር ሞዴል ውስጥ ደግሞ መንግስት ይሳተፋል። ከቤተሰቦችም ሆነ ከድርጅቶች ግብር ወይም ታክስ ይሰበስባል ማለት ነው። ገንዘቡንም ለህዝብ አገልግሎቶች መልሶ ያውለዋል። እንደ ትምህርት ቤቶች፣ መንገዶች እና ጤና አጠባበቅ ላይ ያወጣል ማለት ነው። በዚህ በማያቋርጥ ልውውጥ አማካኝነት ገንዘብና እቃዎች ያለማቋረጥ ይዘዋወራሉ። ልክ በሰውነት ውስጥ እንደሚፈስ ደም ኢኮኖሚውን ያው ያደርጉታል ማለት ነው። ክፍል 5 መሬት በኢትዮጵያ እንደ ኢኮኖሚያዊ ሀብት። በኢትዮጵያ መሬት ከአፈር በላይ ነው፣ ህይወት ራሱ ነው። ግብርና የኢኮኖሚያዊ ጀርባ አጥንት ሲሆን ከሀገሪቱ አጠቃላይ መሬት ስፋት 1/3 ያህሉ ለእርሻ ተስማሚ ነው። የኢትዮጵያ ደጋማ ቦታዎች 2 ዋና ዋና አፈር አይነቶች አሏቸው። ከቀይ እስከ ቀይ ቡኒ አፈር በማዕድን የበለጸገና ለማረስ በጣም ቀላል ነው። ቡናማ እስከ ግራጫና ጥቁር አፈር ደግሞ ከፍተኛ የሆነ የሸክላ ይዘት ስላለው ውሃ በደንብ ከወጣለትና ድሬኔጅ ከተሰራለት ትልቅ አቅም አለው። የኢትዮጵያ የተለያየ አየር ንብረትና ከፍታ ከጤፍ እስከ ቡና ያሉ ብዙ እህሎችን ለማምረትና በውጭ ንግድ ወይም ኤክስፖርት የውጭ ምንዛሬን ለማግኘት ያስችለናል። የመሬት ባለቤትነት ግን ረጅም ታሪክ አለው። ከ1975 እንደ አውሮፓውያን አቆጣጠር ወይም ደግሞ ከ1967 እንደ ኢትዮጵያውያን አቆጣጠር በፊት መሬት በጥቂት እጅ ብቻ በፊውዳል ስርዓት ስር ነበረ። በደርግ ዘመነ መንግስት ደግሞ መሬት ላራሹ በሚል መፈክር መላው መሬት በመንግስት ተወረሰ ማለት ነው። ከ1991 እንደ አውሮፓውያን አቆጣጠር ወይም ከ1983 ዓ.ም ጀምሮ መንግስት አሁንም የገጠርና የከተማ መሬት በሙሉ ባለቤት ነው። ገበሬዎች የእድሜ ልክ የመጠቀም መብት አላቸው። መሬቱን ማረስ ይችላሉ፣ ለልጆቻቸው ማስተላለፍ ይችላሉ። ነገር ግን ለሶስተኛ ሰው መሸጥ ወይም ማስያዝ አይችሉም። ሞርጌጅ የምንለው ማለት ነው። የከተማ ነዋሪዎች መሬት የሚያገኙት በ99 ዓመት ሊዝ ብቻ ነው። ይህ ስርዓት መሬትን ካላስፈላጊ አጠቃቀም ለመጠበቅ ይረዳል። ነገር ግን አንዳንዶች እድገትንና ኢንቨስትመንትን ይገድባል ብለው ይከራከራሉ። ኢትዮጵያ እድገቷን በምትቀጥልበት ጊዜ ጥበቃንና የኢንቨስትመንት እድልን ማመጣጠን ትልቅ ፈተና ሆኖ ይቀጥላል። እንግዲህ ተማሪዎች እስካሁን የተነጋገርንበትን ጠቅለል አድርገን ስንዘጋው ከፀሐይ ብርሃን እስከ አፈር፣ ከሰራተኞች እስከ ስራ ፈጣሪዎችና ሀብቶች የእያንዳንዱ ሀገር የሀብት መሰረት ናቸው። ገበያዎች ሰዎችን ያገናኛሉ፣ ሀሳቦችን ያለዋውጣሉ፣ ኢኮኖሚውንም በእንቅስቃሴ ላይ ያቆዩታል። መሬት ታሪክም ተስፋም በሆነባት ኢትዮጵያ ውስጥ ሀብቶችን በጥበብ ማስተዳደር የተሻለ ነገን የመገንባት ቁልፍ ነው ማለት ነው። የዚህኛው የኢኮኖሚክስ ምዕራፍ ተጠናቋል። እስካሁን የተነጋገርንበት እንደገባችሁ እርግጠኞች ነን። ለበለጠ መረጃ አጥኑ.org ብላችሁ ቼክ አድርጉን። ቻው።